ሚካኤል ሻዋ ይባላል። ከፍተኛ የውሃ ችግር አለብን። ውሃ ችግር ቀበሌውም ጭምር ነው። እኛ ጉልሾ መንደሩም ብቻ ሳይሆን ያበከኝ ቀበሌ ጭምር ነው የውሃ ችግር ያለብን። አቤት ማለት ከጀመርን ዛሬ ከ20 ዓመት በላይ ነው። አቤቱታ ክልል፣ ዞን ብዙ ጊዜ ተንቀሳቅሰናል። እስካሁን ድረስ መፍትሄ አላገኘንም። ያው ልጆች ማስተማር አልቻልንም በውሃ ችግር ምክንያት ማለት ነው። ውሃ ልጆቻችን ባለቤቶቻችን ውጪ ነው የሚያድሩት። አባወራ ቤት ይጠብቃል። ልጅ ከእናቱ ጋራ ለውሃ ይሄዳል። ወረፋ እየጠበቀ ልጅ ትምህርት ቤት ሄዶ እያንቀላፋ አሁን ትምህርት ከ7 ከ8 ከ9 ነው ያቆሙት። ትምህርት በቃ ውጤት አልባ ሆነ። ውጤት ሳይመጣላቸው ሲቀር ተምሮ ያለፈ የለም። በውሃ ምክንያት በውሃ ችግር ምክንያት የምንጠጣው ውሃ መቼም ክረምት ያው የዝናብ ውሃ ነው የምንጠጣ። የዝናብ ውሃ እቃ በማስቀመጥ የዝናብ ውሃ ነው የምንጠጣ። ያው ወራጅ ውሃ የወንዝ ጎርፍ የከብት ሽንት ፍግበት ምን ያው እዛ ጠርጎ የወሰደው እሱ ውሃ ነው የምንጠጣው። አሁን ልብሳችን በምናህል ጊዜ እንደምናጥብ እኛ ነው የምናውቀው፣ በውሃ ችግር የተነሳ ማለት ነው። የጤና ችግር አለ እንግዲህ የውሃ ወለድ በሽታ ታይፈስ፣ ታይፎይድ የትኛው ተቆጥሮ ምን ቁርጠት አጠቃላይ ህይወት አዘል ስለሆነ በውሃ የሚመጣ ችግር ከፍተኛ ነው። መፍትሄው እንግዲህ ምናልባት እግዚአብሔር ከረዳን ምናልባት እንግዲህ ያው መፍትሄው በእናንተ ከተገኘ ተስፋ ይኖረናል የሚል ግምት አለኝ እኔ በበኩሌ።